አንቺ የኔ አባትና አባይ ብለሽ የጠራሽው እንዴ? በቃ ተሳስቼ ነው ቢንዴ። የራስሽን አባቶችና ፈልጊ ሰምኛለሽ። ከዚህ በኋላ ግን አባይ ብለሽ እንዳትጠሪው እሺ? ናታን አባዬ ነው አይደል? ስለሱ ምንም አያገባሽም። ሰምኛለሽ? ሲጀመሩ እኮ አባዬን አቀበጠሽ። ትንሽ ጊዜ እዚህ ቤት ከቆየሽ ወርስ ራስ መጠየቅሽ አይቀርም። አረ ኤቢ በቃ ይቅርታ። እጂ ልዛ ያንቺን ይቅርታ አልፈልግም። እሺ ቀቀለሽ ቢዩ። አይ እንግዲህ ነው ምንድነው? ምንድነው ችግራችሁ እናንተ? አንተና ችግራችን ወይ አግባና ገላግለኝ። ምንድነው? ለበለበችኝ እኮ እንዴ። ምንድነው? ቆይ አያት አይደል? ለአንተ እንኳን ክብር የላትን ሴት ነው የምትመኘው። ክብር ማታውቂ ተረጋግተሽ ማሰማቺ ሁሉ ጊዜ ችግሮችን ወደ ራስሽ የምትጎትቺው አንቺ ነሽ። ቆይ ከሷ ጋር እኮ ምንም ነገር የለንም። ለምንድነው ማትታያት? እሷ ተነካች ብለህ ነው የምትቆጣው? ቆይ ለምን ይዛት ከዚህ ቤት አትወጣ? እሷን ከዚህ ቤት ማስወጣት አይደል የምትፈልጊው? ዞር ብለሽ መረዳት ስለማችን ይልንገርሽ። አባዬ ዛሬ ሰው ያደርግሽ። አባቴ ነው ምንም አያደርገኝም። እሱ ደግሞ ያለቀ ጉዳይ መሰለኝ። ለዚህ ነው ዞር ብለሽ ተመልከች ያልኩሽ። በጣም ተቆጥቷል። አይኗን ማየት አልፈልግም እያለ ነው። ቶሎ ብለሽ ሌላ ቦታ ትሄጂሻለሽ። ቶሎ ብለሽ ከዚህ ቤት ውጭ። ቋሽ ግን ለምን የምትከታተይ? ከፍለሽ ራስ ውጭ። በቃ ነው አልወጣም። አይገባሽ ምን ታስጠላ? እባክሽ እኔ ለራስሽ ብዬ ነው። እሺ ከሰማሽን ካሰማሽ ደግሞ የራስሽ ጉዳይ አልሰማም ካልሽ ደግሜልሻለሁ። የራስሽ ጉዳይ የሚመጣው ነገር አሽተውጭ ዞር በልኛው። ታስጠላ ትመስላለች። የታለ ቦርሳሽ? እንዴ የምን ቦርሳ? አባዬ አትበይኝ አንቺ የተረገምሽ። ዓለም ጭንቅላቱን ተጠቅሞ ስንት ነገር ይሰራል። አንቺ እዚህ ቁጭ ብለሽ እንደባልቴት ነገር ስታስሪቱ ያለሽ አይደለም። አደከምሽኝ እኮ አብጌ። አባዬ ጧት አስረድቼ የለ። ቆይ ለምንድን ነው ድጋሚ የምትቆጣኝ? መቼ ነው የምትሰሩ ስራ ክብደቱ የሚገባሽ? ለምንድን ነው መርዝ መጨመር የፈለግሽው? በረሮ ልትገይ? ቆይ በማን ላይ ልታሳብቢ ያስበሽ ነበር? ቆይ እንዴት በእህቶችሽ ላይ እንደዚህ አይነት ጭካኔ ትጨክኛለሽ? እንዴ አባዬ ምን አጠፋው? ጥፋት እንዳጠፋሽ አይገባሽም? እንግዲያው እንዴት በእህቶችሽ ላይ እንደዚህ አይነት ጭካኔ ትጨክኛለሽ? እንዴ አባዬ ምን አጠፋው? ጥፋት እንዳጠፋሽ አይገባሽም? እንግዲያውስ የማሰቢያ ጊዜ እንዲኖርሽ ዛሬው ይሄን ቤት ለቀሽ ውጪልኝ። የምትይዩን ይዘሽ ውጪልኝ። አቢጌ አንቺን እዚህ ቤት ውስጥ ማየት አልፈልግም። አባዬ መሽቷል እኮ። ቆይ ቤት የት ነው የሚሄደው? እማዬ ዝም በይ። የምትሰሪው ስራ የሚገባሽ ሰዎች ሲነግሩሽ ነው አይደለም? ይኸውልሽ ማንም ሰው አያድንሽ። አሁን እቤት ይለቀሽ ውጪልኝ። አባዬ መሽቷል እኮ። ቆይ ቤት አውሬ ቢበላኝስ? ያንክትሻ ቁርጥምጥም ያድርግሽ። ውጪልኝ። ውጪ። አባዬ የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ ነው። አባዬ ለምን?
ደረጀ እኔም ልከተላት አብሬያት ልሂድ? ተቀመጪ። ማንም ሰው እሷን እንዲከተላት አልፈልግም። ማንም ሰላም ውድ የዳጣ ድራማ ተከታታዮች እንደምን ከርማችኋል? ዛሬ በዳጣ በክፍል 31 የተመለከትነው በጣም አጓጊና ለአይን የሚስብ ምስል እናንተስ እንዴት አያችሁት? ደረጀና ማርታ በስተመጨረሻም እውነቱን አውቀዋል። ካሜራ ደብቀናል በማለት እውነቱን አወጣጥተው ደርሰውበታል። ደረጀም አቢጌልን ለመቅጣት ከቤት አባሯታል። ይህ ትክክለኛ ቅጣት ነው ብላችሁ ታስባላችሁ? ተመልካቹ ዛሬ በክፍል 31 እንደተመለከትነው በጣም እንደወደዳችሁት አንጠራጠርም። ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። እናመሰግናለን። እንዲሁም ክፍል 32፣ 33 እና 34 ሲለቀቅ በዚሁ በአርዲቲዩብ ስለሚያገኙት ሰብስክራይብ በማድረግ ይከታተሉ። እናመሰግናለን። ሰብስክራይብ ማድረጉን በፍጹም እንዳይረሱ።